ጤና ይስጥልን ክቡራንና ክቡራት የኤሌጋንት ማሽነሪ ቤተሰቦች እንደምን ቆያችሁ? ግንቦት 2017 ዛሬ ደግሞ ይዘንላችሁ የመጣ ነው ስለ ዶሮ መኖ አዘገጃጀት ሙሉ መረጃ ይዘን ቀርበናል። ኢትዮጵያ ለዶሮ እርባታ ምቹ የሆነ የአየር ንብረት እንዳላት የሚታወቅ ቢሆንም ዘርፉ በሀገሪቱ በስፋት ያደገ አይደለም። እንደ ምክንያት ብዙ ነገሮች ቢኖሩም የመኖ ችግር ዋናው ነው። ዘመናዊ የዶሮ እርባታ ሲታሰብ የዶሮችን ምርታማነት ከሚወስኑት ጉዳዮች መካከል ዋና ዋናዎችን እንጠቅሳለን። የመጀመሪያው የምርጥ ዘር ዶሮ አቅርቦት ነው። ሁለተኛው ደግሞ የተመጣጠነ የዶሮ መኖ አቅርቦት ሲሆን፣ ሶስተኛው ደግሞ ምቹ የመራቢያ ስፍራና የዶሮ ጤና አጠባበቅ ዋና ዋና ወሳኝ ጉዳዮች ናቸው። በሀገራችን ያለው የዶሮ መኖ ዋጋ ውድነት የአምራች የተጠቃሚውን አቅም በማዳከም ዘርፍ እንዳያድግ እንቅፋት ሆኖበት ቆይቷል።